ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የሁለገብ ቱቶር የዩቲዩብ ቻናል ነው። ዛሬም እንደተለመደው የአማርኛ ቃላት ምስረታዎችን የመጨረሻውን ቪዲዮ ከሀ እስከ ፐ ባሉት እስከ ቨ ወይም ደግሞ እስከ ፐ ድረስ ባሉት የቃል ምስረታ ዛሬ የመጨረሻውን ቪዲዮ ይዤላችሁ መጥቻለሁ። በሌላው ጊዜ ደግሞ በሌላ አይነት ፎርማት የምንገናኝ ይሆናል። ዛሬ ግን የመጨረሻውን ነው ይዤላችሁ የመጣሁት በፈ ዝርያ የተወሰኑትን በፐ ዝርያ ደግሞ የተወሰኑትን እንዲሁም ደግሞ ትንሽዬ አንድ አምስት ቃላቶች ደግሞ በቨ ዝርያዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከጅማሬው እስከ ፍጻሜው በደንብ እንድትከታተሉኝ ከወዲሁ ለማሳሰብ እወዳለሁ። እንግዲህ ዛሬ በጣም የመጨረሻው ቪዲዮ ነው። ከሀ እስከ ፐ ባለ 2 ባለ 3 ባለ 4 ባለ 5 ቃላቶችን እስከ 6 ባሉት መመስረት ችለናል። እናንተም እንግዲህ ከመጀመሪያው ጀምራችሁ በእርግጠኝነት ከመጀመሪያ ጀምሮ ከፊደላት ቀረጻ ጀምሮ ከሀሁ እያልን ከፊደል መቁጠር ጀምሮ ቃላት ምስረታ ባለ 2 ባለ 3 እያደረግን እስከ 5 6 የሚደርሱ ቃላቶችን በእያንዳንዱ የፊደል ዝርያ በመጀመሪያው ዘር ቃል እንግዲህ መስርቼላችኋለሁ ማለት ነው። በእነዚህ ባየናቸው ወደፊት ማለት ወደ ኋላ ያሉትን በደንብ በትኩረት ለማየት ሞክሩ። ወደፊት ደግሞ በሌላ ይዘት ይዤላችሁ እመጣለሁ። እንግዲህ የዛሬው የመጨረሻ ቪዲዮአችን ነው የሚሆነው ማለት ነው እና ይህንን ቪዲዮ እንግዲህ በጽሞና እና በፍቅር እየተከታተላችሁ እንደምታዩት ተስፋ አደርጋለሁ። ብዙ ጊዜ ግን የሚከታተሉ ደንበኞቼ የነበሩት ብቻ ናቸውና ለአዲስ ሰዎች ወይ ደግሞ ለአዲስ ደንበኞቻችን ወይ ደግሞ አጋሮቻችን እንድታጋሩ እና እንዲማሩበት እንዲጠቀሙ ብታደርጉ መልካም ነው ብዬ አስባለሁ። ከዛ በተረፈ ያው የዕለቱን ትምህርት ቀጥታ እንጀምራለን ማለት ነው። እንግዲህ የመጀመሪያው ቃል የሚሆነው በፈ ዝርያ ያለ ነው። በፈ ዝርያ የመጀመሪያው ቃል የሚሆነው ፎቶ ይላል። የመጀመሪያው ቃል ማለት ነው ፎቶ። ከዛ ፎቅ ይላል። ፎቅ ዛሬ በሶስት የፊደል ዝርያዎች በፈዘር በመጨረሻዎቹ በፐዘር ከፐ እስከ ፖ ባሉት እና ደግሞ በቨ የተወሰኑ 3-4 ቃላቶችን ይዤላችሁ መጥቻለሁ። ፎጣ ይላል ሶስተኛው ላይ ደግሞ ፎጣ። ከዛ ፎም ይላል። ፎም ማለት ፍራሽ ነው አይደለም? ፎም። ከዛ ፎርማት ምን አይነት ፎርማት ነው የተገዛው? ፎርማት ሆኗል ስቶሬጅ ፎርማት ሆነብኝ ምናምን እንላለን አይደለም? ኖርማሊ በአማርኛም በእንግሊዝኛም የሚታወቅ ቃል ነው። ፎዚያ የሚባል የሙስሊም ስም አለ። ፎዚያ። ከዛ ፎረፎር ይላል። ከዛ ፎጋሪ ካልን በኋላ ከዛ ፌርማታ በፌ ዝርያም እንደዚሁ መስርቻለሁ። ፌርማታ። ከዛ ፉክክር። ከዛ ፈለግ ማለት የሆነን ሰው ራዕይ መከተል ማለት ነው። ፈለግ እሱ የሄደበትን መንገድ ሄዶ የሆነ ደረጃ መድረስ። ከዛ ሌላኛው ፋኖስ ይላል። ፋኖስ እንደምታዩት እዚህ ጋር ይኸው ፋኖስ ነው የሚለው። ስለዚህ እነዚህን በደንብ ያዟቸው። እነዚህ በተለይ ፎርማት እዚህ ጋር ይላል። እዚህ ጋር ፎዚያ ይላል። ይሄ እችኛቱ ፎረፎር ትላለች። ይሄ ፎጋሪ እያለ ሌሎችም ይጠቃለሉበታል ማለት ነው። ወደ ሁለተኛው ገጽ ስንሸጋገር ሁለተኛው ገጽ ላይ ያለው ደግሞ በፐ ነው የሚጀምረው። ስንት ፐርሰንት አድርጎላል ባትሪ ስልክ ስንት ፐርሰንት ቻርጅ አድርጓል እንላለን አለ። በፐርሰንት የሚገለጹ በጣም ብዙ ነገሮች አሉ። ከዛ ፐርሺያ የምትባል ሀገር ታውቃላችሁ? ፐርሺያ። ከዛ
ፑቲን ከዛ ፒራሚድ ከዛ ፒኮክ ከዛ ፓስታ ይላል። ፓስታ ከዛ ፓርቲ ይላል። ከዛ ፓትርያርክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁን እንትን የያዙት ማለት ነው። መሪው የዋና ሲኖዶሱ መሪ ፓትርያርክ ይባላሉ። ፔርሙዝ ደግሞ መቼስ ይሄን ለእናንተ መንገር ለቀባሪ ማርዳት ነው የሚሆነው። ፔርሙዝ ከዛ ፕሮግራም እሺ። ከዛ ፕሮፌሰር ትልቅ ማዕረግ ነው አይደለ? ፕሮፌሰር ከዛ ፖስታ ሳጥን ቁጥር ምናምን እንላለን። ከዛ ፕሬዚዳንት ኮሜንት ላይ ጻፉልኝ። እችን ሳታዩ ጻፏት እስኪ ፕሬዚዳንት ብላችሁ ጻፉ። ከዛ ፕሮጀክት ከዛ ፕሮፓጋንዳ ዝም ብሎ የሆነ የሚነዛ ወሬ ያለ አይደለ? ዝም ብሎ ምንም የሚጨበጥ ነገር የለው። ፕሮፓጋንዳ ተረት፣ ዝም ብሎ ዘበት የሆነ ወሬ ብቻ። ከዛ ፕሮቴስታንት እምነት አለ፣ የፕሮቴስታንት እምነት እሺ። ከዛ ፕላን እቅድ ማለት ነው። ከዛ ፖሊስ በዚህ መንገድ ይጻፋል። ፖሊስ ከዛ ፖርቱጋል የምትባል የክርስቲያኖ ሮናልዶ ሀገር ምናልባት ታውቁት ከሆነ ኳስ ተጫዋቹ በዓለማችን ዝነኛ ስም ያለው ኳስ ተጫዋች ነው። ከዛ ፖለቲካ እንግዲህ የሚያፋጀ እንደምታውቁት ነው። ጥሩ አይነት ፖለቲካም አለ፣ መጥፎ አይነት ፖለቲካም አለ። በእርግጥ ቫይረስ ከዛ ቪዲዮ ከዛ ቫይታሚን ከዛ ቫይታሚን አልሻርለ አልን አይደለ? ከዛ ቪዛ ቬሪ ጉድ። በቃ ዛሬ ያየናቸው ትምህርቶቻችን እነዚህን ይመስላሉ። ቀጣይ እንግዲህ በሌላ አይነት ይዘት ነው የምንገናኘው። ለዛሬ የነበረን ትምህርት ይህን ይመስላል። የመጨረሻው ቪዲዮ ስለሆነ በጣም እንደምትወዱት ተስፋ አድርጋለሁ። እየናፈቃችሁ እየጓጓችሁ እንደምትአዩት ማለት ነው። እና ለዛሬ የነበረን የትምህርት ክፍለ ጊዜ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ እስካሁን የነበሩትን ቪዲዮዎች እና እርግጠኛ ነኝ ወደ 30 ኦር እንደዛ ይጠጋል ብዬ አስባለሁ። ኧረ ይበልጣል። 30ማ ትንሽ ነው። በጣም ብዙ ቪዲዮ ነው። ምክንያቱም ከመስከረም ጀምሮ ሲለቀቅ የነበረ ቪዲዮ ነው። አሁን ሰኔ ላይ ማገባደጃውን አገኘ ማለት ነው። በጣም ለረጅም ጊዜ ተዘጋጅቶ የነበረ ቪዲዮ ነው። እነዚህን በደንብ አይታችሁ ተጠቃሚ እንድትሆኑባቸው እንዲሁም ደግሞ ይህን ትምህርት ከተጠቀማችሁበት ሌሎችም እንደዚሁ እንዲጠቀሙበት ሼር አድርጉ። ላይክ ማድረጋችሁ ለሌሎቹ ዩቲዩቡ ሪከመንድ እንዲያደርግ ያደርጋል ማለት ነው። ምናልባትም አዲስ ተመልካቾች ከሆናችሁ የዚህ ቻናል አዲስ ቤተሰብ ከሆናችሁ ሰብስክራይብ እንዳደረጋችሁ ከዛ በኋላ ደግሞ ምናልባት ስልክ በዚህም ሆነ በሌላ ቪዲዮዎች ይቀመጥላችኋል። ያን ስልክ በመጠቀም እኔን ማግኘት ከፈለጋችሁ እና ደግሞ ተጨማሪ ትምህርት እናገኛለን ብላችሁ ካሰባችሁ እየተመዘገባችሁ ቦታ መያዝ ትችላላችሁ፣ መማር ትችላላችሁ።
የትምህርት ይዘቱን ውስጥ አናግሩኝ በደንብ እናወራለን ማለት ነው። ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ቆይታ፣ መልካም ትምህርት ይሁንላችሁ። ይመቻችሁ። አመሰግናለሁ። መልካም ቀን